በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እየተከበሩ አባታችን ቆሞስ አባ ማዛ፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት እንደምን አደራችሁ? በቤቱ ለምስጋና ለቅዳሴ ለዝማሬ ሰበሰበን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ለባለ ዕርገቱ ለጌታችን ለኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ አደረሰን። ዕርገትን በእኛ ቤተክርስቲያን መቼ ነው የምናከብረው ነበር? ሐሙስ ነው። እንግዲህ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በ40ኛው ቀን ያረገበት ዕለት ነው። ያንንም በዓል በቅዳሴ በዝማሬ አመስግነናል። ዛሬም እንደሰማችሁት እንደተረዳችሁት በምስማኩ ላይም አርገ እግዚአብሔር በይባቤ እግዚአብሔር በምስጋና በእልልታ አረገ። በዚህ በእልልታና በዝማሬ ላረገ አምላክ ደግሞ እልልታ ምስጋና ዝማሬ ያስፈልገዋል ብሎ ዳዊት የዘመረውንም እኛም በቅዳሴያችን ላይ ዘምረናል። በእውነቱ እንግዲህ ጌታችን ኢየሱስ ክርስቶስ የመጣበትን የድነትን ስራ ሁሉ ፈጽሞ በክብር አድርጓል። ክብር ምስጋና ለእግዚአብሔር ይሁን። ታስረን ነበረ ተፈተናል፣ ወድቀን ነበር ተነስተናል፣ ሞተን ነበር ሕያው ሆነናል። ይሄን ለማድረግ ነው የመጣው አይደለም? በቃ የተዘጋውንም ደጅ ከፍቷል፣ የሞትነውንም አስነስቷል፣ የወደቅነውንም አበርትቶናል። በአጠቃላይ አነጋገር ስልጣን የሌለንን ሰዎች ስልጣን ሰጥቶ ከዚህ በኋላ ባለስልጣን ናችሁ፣ በእናንተ ላይ ሰይጣን አይሰለጥንባችሁም ብሎ ሁሉንም እሱ ያልሰጠን ምንም ነገር የለም። እርሱ እግዚአብሔር ፍቅር ነውና ስልጣኑንም ሁሉንም ነገር ነው ለኛ ያካፈለን። እንደውም በዚህ በሉቃስ ወንጌል ላይ እንደምታዩት ደቀ መዛሙርቱን ካስተማረ በኋላ በስሜ ሂዱና አጋንንትን አውጡ፣ ለምጻምን አንጹ፣ ሙታንን አስነሱ አላቸው። እንደ ቃሉ ተሰማሩ። ከዛ በኋላ ሲመጡ ምንድነው ያሉት? ያሉት ነገር አለ በመጽሐፍ ቅዱስ ላይ። ምንድነው ያሉት? አባቶቻችን ሐዋርያት መልእክታቸውን ፈጽመው ሲመጡ ምን አሉ? አጋንንት እንኳን ተገዙልን ብለው ደስ አላቸው። እንደውም ጌታ ኢየሱስ ክርስቶስ ይሄ ሊያስደንቃችሁ አይገባም፣ ይልቁንስ ስማችሁ በልበ ሥላሴ ስለተጻፈ በዚህ ደስ ይበላችሁ ብሏል። ስለዚህ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ለኛ ሰጥቶናል። ከዚህ በኋላ ኃጢአትም ሆነ በደል በራሳችን አድርገን ከእግዚአብሔር መንግስት እንለያለን እንጂ ከእግዚአብሔር መንግስት የተለየንበትን መንገዱን ሁሉ ከፍቶልን አስተካክሎልን ወደ በክብር አድርጓል። የክብር አምላኬን ስላደረገ ክብር ምስጋና ለእርሱ ይሁን። ዛሬ ልዩ ፕሮግራም አለን። ልዩ ፕሮግራሙም እንደምታውቁት የልጆቻችን የወጣቶች ፕሮግራም ነው። በይበልጥም በእውነት ይሄንን ዝግጅት ደከመን ሰለቸን ሻይሉ እኔ በጣም የሚገርመኝ ደግሞ አንዳንዶቻችን እንኳን ወላጆች ሆነን ነው ይሄን አልጥረት የምናደርገው። ሌሎች እህቶች ግን ወላጆች ያልሆኑ ነገር ግን ክርስትናው የገባቸው በአጠቃላይ ልጆችን መንከባከብ አስፈላጊ እንደሆነ የተረዱ እህቶችና ወንድሞች ግን በእውነት እንደው ሳይሸለቹ እያገለገሉ ነውና በእውነት እንደው አንድ ሞቅ ያለ ጭብጨባ ፈልጋለሁ። ይሄ መልካም አርአያነትና ሊደገፍ የሚገባው ነው። እኛ ባለ ልጆች ነን። እንደውም ተግተን ልንሰራ የሚገባን እኛ ነበር። እኛ አንቀላፍተን እንደውም ልጅ የሌሏቸው ናቸው ነቅተው የሚገኙት። በእውነት ይሄ በእውነት የሚያሳዝን ነው። በይበልጥ በእርግጥ እነሱ የሚያደርጉበትን ዓላማው ገብቷቸዋል። ይሄ ትልቅ ሰርቪስ ነው። ሰውን መገንባት፣ ሰውን ማነጽ ከዚህ የበለጠ ስራ የለም። ልጅን ማነጽ፣ ትውልድን ማነጽ፣ ዜጋን ማነጽ፣ ኮሚኒቲን ማነጽ ከዚህ የበለጠ መልካም ነገር ምንም ነገር የለም ለገባው ሰው ማለት ነው። ስለዚህ እህት ወንድሞቻችን ይሄን ተርተው ስላደረጉ እግዚአብሔር ጸጋውን ያብዛላቸው፣ የልባቸውን መሻት እግዚአብሔር ይፈጽም። ትልቁ ነገር ያ ነው። እንግዲህ መጽሐፍ ቅዱስ እንደምታውቁት ሁሉንም ነገር የያዘ ነው። ሁሉንም ነገር ለምድራዊ ህይወታችንም ለሰማያዊ ህይወታችንም ሁሉ የሚጠቅም ነው። ልጆቻችንን እንዴት ማሳደግ እንዳለብን፣ አባቶቻችንን እንዴት ማክበር እንዳለብን፣ አለቃችንን እንዴት ማክበር እንዳለብን፣ በአጠቃላይ በዓለሙ ላይ እንዴት በስርዓት መመላለስ እንዳለብን ይህ የእግዚአብሔር ቃል በደንብ ያስረዳል። ከተረዳነው፣ ካወቅነው፣ ከገባን ህይወት ነው። በአጠቃላይ አነጋገር ሁሉ ነገር በስርዓት እንዲሄድ ነው መጽሐፍ ቅዱስ የሚለው፣ ሌላ ነገር አይደለም። ልጆችም እንግዲህ ከእግዚአብሔር በበረከት አግኝተናቸዋል። ነኝ ልጆች
እነኚህ ልጆች ካገኘን በኋላ ደግሞ እንዴት ነው የምናሳድገው? እዛ ላይ በስርዓት ተቀምጧል። ዛሬ የምናየው መጽሐፈ ኢዮብ ምዕራፍ 1 ከቁጥር 4 እስከ 6 ያለውንና በመጨረሻም ደግሞ ዮሐንስ ወንጌል ከ21 እስከ 15 ነው። የተሰጠችን ደቂቃ 15 ደቂቃ ስለሆነች እንግዲህ እንደው ያዝ አድርጌ ነው ማልፈው እንጂ በጣም ጊዜ አልወስድም። ምክንያቱም የልጆቹ ፕሮግራም እኔም ራሴ ልጆቼም ስላሉበት ማየትም መስማትም ስለምፈልግ ራሴንም ስለጋበስኩኝ እንግዲህ ወደዛ ፕሮግራም እንሄዳለን። ነገር ግን ትልቁ ነገር በወላጅነት ማድረግ የሚገባንን ኢዮብ በምሳሌነት በአርአያነት ያደረገውን ስራ እናያለን። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 4 እስከ 6 ያለውን በህብረት እዩት እናንተም እኔም አነበዋለሁ። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 4 እስከ 6 ወንዶች ልጆችም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸውንም ከነርሱ ጋር ይወስዷቸው ነበር። ከነርሱም ጋር ይበሉና ይጠጡ ነበር። የግብዣቸውም ቀኖች በተፈጸሙ ጊዜ ኢዮብ ይልክና ይቀድሳቸው ነበር። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መስዋዕት ያቀርብ ነበር። አንድ ወይፈንም ለነፍሳቸው የኃጢአት መስዋዕት ያቀርብ ነበር። ምናልባት ልጆቼ በልባቸው በእግዚአብሔር ላይ ክፉ ነገር ያስቡ ይሆናል ይልም ነበር ይላል። እንግዲህ ተመልከቱ። አሁን እንደምናየው ልጆቹ እንግዲህ እንደምታዩት ማንኛውም ቤተሰብ የራት ግብዣ አለው። ቤተሰቡን የሚጠራበትና የቤተሰብ ስብስብ የሚያደርግበት በዓላት አሉ። እዚህ ሀገርም እንግዲህ እንደ ታንክስ ጊቪንግ የመሳሰሉትና እንደ ኒው ይር የተለያዩ በዓሎች አሉና በአገራችንም ያሉት ማለት ነው። እንግዲህ የኢዮብም ልጆች በየተራ ትልልቁ ልጆቻቸው ማለትም ትልቅ የሆኑት ያገቡት ትዳር ያዙት ጋር እየሄዱ በየተራ ግብዣ ያደርጉ ነበር። ኢዮብ በአጠቃላይ 7 ወንዶችና 3 ሴቶች ልጆች አሉት። በድምሩ ስንት ይሆናሉ? 10 ይሆናሉ ማለት ነው። ክርስትና እንደምታዩት ነፃነት ነው። በተለይም ለሴቶችም ጭምር ስናየው በዛ ዘመን በዛ ጊዜ በእውነት በሌሎቹ የሃይማኖት ሰዎች ደረጃ ላይ ስታዩ እናቶቻችን ወይም ሴቶችን እንደቃ ነው የሚያዩት። የምትረዱት የምታዩት ነው። ተመልከቱ። ከእናት ተወልዶ እናቱን የሚጠላ ነው። ምን አይነት ኢንኮምፕሊት የሆነ ሃይማኖት ነው በእውነት። በትክክለኛ ቆቆም ብለን ስናየው እንዴ ከየት መጣ ሰውየው እናቱን ለመጥላት ሴትን ለመጥላት ራሱ ከየት መጣ? ይሄ እኮ እንደው በጣም የሚገርም ነገር ነው። እንደዚህ አይነት እምነት እንደው በጣም ሊፈተሽ የሚገባው ነገር። እሱ አልበቀለ ሰርዶ አይደል እንዴ? ከሰው አይደለም እንዴ የተገኘው? እንዴት እናትን እንደቃያያል? ይሄ አግባብ ነው? ክርስትና ግን ነፃነት ነው። ተመልከቱ። እነኝን ወጣቶች ስናያቸው ወንድሞቻቸው ቤት በነፃነት ይሄዳሉ፣ አብረው ይጋበዛሉ፣ አብረው ይዝናናሉ። እንግዲህ ይሄንን ነው የምናየው። ነገር ግን ኢዮብ አልሄደም። ስለ ልጆቹ ግን ያስብ ነበር ይላል። ያስብ ነበር። ትልቁ ነገር ኃላፊነትን ማወቅ። ልጅ ስለተወለደ ብቻ አያድግም። ያ ማለት ምንድነው? በስነ ምግባር ማነጽ፣ ስለ ልጆች መጸለይ፣ ስለ ልጆች ወደ እግዚአብሔር መማለል ያስፈልጋል። ኢዮብ አሁን ይሰራ ያለው ይሄ ነው። ከነሱም ጋር ይበሉ ይጠጡ ነበር። የግብዣም ቀኖች በተፈጸሙ ጊዜ ኢዮብም ይልክና ይቀድሳቸው ነበር። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መስዋዕት ያቀርብ ነበር። ተመልከቱ። ይሄ ትልቅ ኃላፊነት ነው። በወቅቱ የሚቀርበው መስዋዕት ወይፈን፣ በግ፣ እንዲዋኖስ የመሳሰሉ ነገሮች ናቸውና በወቅቱ ግን ኃላፊነቱን በመወጣት ምን አለ? እንደውም በልባቸው እኮ እግዚአብሔርን አሳዝነው ሊሆን ይችላል። ስለዚህ እግዚአብሔር ሊቀጣብኝ ይችላል እና እግዚአብሔር ሆይ ይቅር በላቸው ብሎ ነው እየጸለየ ያለው ማለት ነው። ይሄ ትልቅ ኃላፊነት ነው። ሁላችንም ልናደርገው የሚገባ ነው። እንደው ክርስቲያኖች ነን። እስቲ እንደው ጧትና ማታ ከልጆቻችን ጋር እንጸልያለን? ይሄ ራሳችንን እንጠይቅ። እንግዲህ በወንጌሉ ላይ እንዳየነው 2ም 3ም ሆናችሁ በምትጸልዩበት ምን አለ ጌታ? ከእናንተ ጋር ምን ብሏል? 2 ማለት ባልና ሚስት ማለት ነው። 3ኛ ማን ነው? ልጅ ነው። ልጆች እንግዲህ 3ም 4ም እየሆኑ ከነርሱ ጋር ሆነን ብዙ ጸሎት አይደለም እንደው አባታችን ሆይ የምትለውን ጸሎት እግዚአብሔር ሆይ ሰላም ስላሳደርከን አመሰግንሃለሁ፣ ሰላም ስላሳደርከን ክብር ምስጋና ላንተ ይሁን ብለን አባታችን ሆይ ብለን ከልጆቹ ጋር ብንሄድ በዛ ቤት የእግዚአብሔር መንፈስ ቀኑን ሙሉ ሲጠብቀን ኖሯል ማለት ነው። ማታም ስንተኛ ቀኑን በሰላም በጤና ስንት አይነት አደጋ አለ፣ ስንት አይነት ህይወት አለ። በትምህርት ቤት ብትሉ ምንም አይነት ሴፍ አይደለም እንደምታዩ ከየት እንደሚመጣ ማንኛውም ነገር አናውቅም። ስለዚህ እግዚአብሔር አምላክ
በሰላም ስላዋለን ማታ ደግሞ ቤታችን ጥላ ስር ስለተሰበሰብ ባለፈው እዚህ ሜሪላንድ ላይ 4 ሰዎችን ገለው አቃጥለዋቸው ገዳይ እንኳን አልታወቀም እስካሁን አይደል ልጆችን አባትን እናትን እንዲም ሰራተኛ ጨምር አይደል እዚህ ተመልከቱት ህግ ባለበት ሀገር ተመልከቱት ማንንም ሰው በቤት ውስጥ እንግዲህ የተሻለ ነገር አለ ብሎ የሚገምትበት ቤቱ ነው አይደል ከዚህ በላይ አለ እዚህ ተመልከቱት በሳት ማንደድ ምን ይባላል ተመልከቱት እንዲህ ያለ ጭካኔ እንዲህ አይነት ያውሬ ዘመን ነው ያለን ስለዚህ ሊጠብቀን የሚችል ከዚህ ሁሉ ማን ነው እግዚአብሔር ነው ስለዚህ ማታ ተልጆቻችን ጋር ሆነን ልጆችን ባይኖርን ለግላችንም ቢሆን እግዚአብሔር ሆይ ሰላም ስላዋልከኝ አመሰግናለሁ የሰላም ሌሊት አድርግልን ብለን ጸልየን መተኛት ይገባል ወደ ፈተና ጸሎቱ ምንድነው ወደ ፈተና አታግባን ያቆኑ ሌላ ነገር አይደለም ሌላ ነገር እንመጥረው ወደ ፈተና አታግባን ብለን ህይወታችንን ላንተ አስረክበናል ብለን እንተኛለን ማለት ነው ይሄ መልካም ነገር ነው ልጆቹም እንደሚለምዱ ከሆነ እንደምናሳድጋቸው ከሆነ የእግዚአብሔር መንፈስ በእነሱ ላይ ይኖራል የእግዚአብሔር ፍርሃት በእነሱ ላይ ይኖራል ጥሩ ልጆቹን በስርዓት ያድጋሉ ማለት ነው ኢዮብም ስለ ልጆቹ ኃላፊነት ተሰምቶት ለእግዚአብሔር መስዋዕት ያቀርብ ነበር እንደውም ያለው ምንድነው በልባቸው አስቀይሞት ሊሆን ይችላል ተመልከቱ አካሄዱን ተመልከቱት እንደው ለልጆቹ የቱን አልፍቅር እንዳለው እግዚአብሔርን አሳዝነው ሊሆን ይችላል መቼም ልጅነት እንደምታውቁት ጠባዩ ብዙ ነው ሁሉ መንገድ ይመስላል ሁሉ ጥሩ ይመስላልና ልጆቼ እግዚአብሔርን አሳዝነው ሊሆን ይችላል ብሎ ወደ እግዚአብሔር መስዋዕት ሲያቀርብና ያለን ስለዚህ ወላጆች የትልቅ ኃላፊነት አለብን በተለይም በዚህ ቤተክርስቲያን ብዙ ልጆች ይሰበሰባሉ ወላጆች ግን አንተባበርም አንዳችንም ሄደን እንኳን እንደውም እኔ እንጃ ይሄ ፕሌግራውንድ ያመጣናቸው ነው የሚመስለው ወደዚህ ወደ ዳውንተር ስቴር ጥለን እኛ ወደዚህ እንመጣለን ማለት ነው አትሊስት በወር አንድ ቀን ስለ ልጃችን ወርደን ብናይ ምን አለበት አንድ ቀን ምን አለ ይሄን ሰርቪስ ብንሰጥ ምን አለበት እና በተወሰነ ሰዎች ላይ ብቻ ጥለን ይማሩ አይማሩ ይውደቁ አይነሱ አናይም እኮ ሆነ ይሄ ልክ አይደለም ኃላፊነትም አይደለም ስለዚህ በእውነቱ ከእግዚአብሔር ያገኘናቸው ልጆቻችንን ደግሞ በስነ ምግባር በሞራል አልጸን ልናሳድግ ይገባል እንደ ኢዮብም ልንጸልይላቸው ይገባል ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት በተለያየ ጊዜ ከተገለጸላቸው በኋላ በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ምሳ ከበሉ በኋላ ኢየሱስም ስምዖን ጴጥሮስ የሆነ ልጅ ስምዖን ሆይ ከነዚህ ልክ ተወደኛለህን አለው አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው ግልገሎቼን አሰማራ ወይም ጠብቅ አለው ግልገል ማለት ምን ማለት ነው አማርኛው ግልገል ማለት ምን ማለት ነው ልጅ ማለት ነው ማለትም የበጎች የፍየሎች የድኩላ ልጆች ምን ይባላሉ ግልገሎች ይባላሉ ማለት ነው የከብት ደግሞ ልጆች ምን ይባላሉ እንቦሳ ወይም ጥጃ ይባላል ማለት ነው ያንበሳ ደቦል ይባላል እንግዲህ የተለያየ የዶሮ ደግሞ ምንድነው የሚባለው እንደውም ልጅ ፊት ፈንግል አይወራም ነው ታውቁት ፊት ነው መሰለኝ ፈንግል አይወራም ይባላል እና እንግዲህ ተመልከቱ እግዚአብሔር አምላክ ቅዱስ ጴጥሮስ ምንድነው ያለው ግልገሎችን ጠብቅ ግልገሎችን አሰማራ አለው ይሄ እንግዲህ የሁላችንም የክርስቲያኖች ኃላፊነት ነው በህፃናት ልጆች ላይ ህፃናትን የእግዚአብሔርን ቃል መመግቦ በስነ ምግባር ይሄንን አድርግ ይሄንን አታድርግ ይሄንን ሁን ይሄንን አትሁን ብለን ልናስተምር ኃላፊነቱ አለብን በተለይም የዚህን ሀገር ባህሪ ታውቁታላችሁ ልጆች አንዴ ካመለጡ የሚመለሱም አይደሉም እዛ ውስጥ ከመግባታቸው በፊት ግን ዱካቸውን እየተከተልን እንደ ኢዮብ በጸሎት እግዚአብሔርን እየጠየቅን እግዚአብሔር ሆይ ልጆቼን በስነ ምግባር አሳድግልኝ አንተ ጠብቅልኝ አንተ ሁንልኝ እያልን ነው መጸለይ ያለብን እንደምታውቁት የልጅ መከራ እስከ መጨረሻው ድረስ አስቸጋሪ ነው ምክንያቱም ጎረቤት ቢሆን ቤቱን ለቀን እንሄዳለን አይደል ጎረቤት ቢሆን ቤቱን ለቀን እንሄዳለን አይደል ልጅ ግን ቢታሰርም የተለያየ ነገር ውስጥ ቢገባም አብረን ነው የምንገባው ማለት ነው መከራው ምንም ቢሆን እስከ መጨረሻው ድረስ አይለየንም ስለዚህ እንዲህ ነገር ችግር ውስጥ ከመግባታችን በፊት ግን የቤተክርስቲያንም ኃላፊነት ነው የኛ የሁላችንም የክርስቲያኖች ኃላፊነት ነው እንግዲህ ልጆችን ገና በህፃንነታቸው ሳሉ ሳይጣመሙ ወደ ግራና ቀኝ ሳይሄዱ በቀጥታ እንዲሄዱ መምራት ኃላፊነቱ አለብን አለበለዚያ ግን ሳንመክር ሳናስተምር በተአምር ጥሩ ሊሆን የሚችል ምንም ነገር የለም የዘራነውን ነው ያንኑ ነው ልናጭድ የምንችለውና ልጆቻችንን በተቻለ መጠን እግዚአብሔር ቤት አንተናል መልካም ነው ከዚህ ደግሞ የሚቀረን አለ በተለይ ዘመናዊ ትምህርታው የሚያስተምሩ ብዙ መምራን አሉ ለምንድን ነው ማን ተባበረው ለምንድን ነው ልጆቹ ለመማር በጣም ዝግጁ ናቸው ፈቃደኞች ናቸው
እንደው እንደ ድሮ እንደነታ ጆሮ እየተመዘዙ አይደለም ያው እንግዲህ እንደምታውቁት የማስተማሩን ስልት በዚህ ሀገር ብዙ አይነት የማስተማር ዘዴዎች አሉ በተለይም በሲዲ ተቀርጸው በተለይ በቴሌቪዥን የሚቀርቡ ነገሮች ደስ የሚሉ መዝሙሮች ሀገራችን የተዘጋጁ ዛሬ ስነ ጽሁፉ እንኳን ሳይቀር አማርኛውና እንግሊዘኛው ተቀነባብሮ አለ በእውነቱ ካልሰነፍን በስተቀር ማለት ነው ይገርማቸዋል አሁን እኔም ትንሽ ነቃ በየሰሞኑን ሳሚን ደና አርጌው አንዳንድ ቦታ ላይ የኢትዮጵያ ፊደል ሳይ ፈዞ ሲታገላ ያለው ማለት ነው ስለዚህ የኛ ስንፈት ነው እንጂ ልጆቹ ለመማር ዝግጁ ናቸው አንዴ ከአስከፈ ዝለቋት በሏቸው ሃሁን አንድ ጊዜ አስጠኗቸው እንደገና ጽፏቸው እንደገና በቀልድ አሳያቸው ወዲያው ይዛሉ ይገርማቸዋል ምንም ችግር የለባቸው ችግሩ የኛ ነው ግን እስቲ እንደው 10 ደቂቃ ስጡን ልጆቻቸው ይሄን ካደረጋችሁ አንደኛ ቋንቋውንም ሃይማኖቱንም ሁሉንም ሊረከቡ ይችላሉ እንግዲህ በአጠቃላይ አነጋገር እግዚአብሔር አምላክ እንኳን ቅዱስ ጴጥሮስን ጴጥሮስ ሆይ ተወደኛለህ ወይ ወደሃለሁ ግልገሎችን ጠብቅ ግልገሎችን አሰማራ ብሎ እግዚአብሔር አምላክ አደራ ሰጥቶታል አደራው የሱ ብቻ አይደለም የወላጆችም የቤተክርስቲያንን በአጠቃላይ ያማኞችም ጭምር ነውና ይሄን ተረርተን ልጆቻችንን በሚያስፈልጋቸው ነገር ሁሉ ዛሬም የሚያቀርቡልን ፕሮግራም አለ በዛ ላይ የሚሉን ነገር አለ እንግዲህ ጆሮአችንን እንደው ወደ እነሱ ሰተን እንድናደምጥ ነው ማሳስበው እንግዲህ በመካከላችን ተገኝቶ ያስተማረን መከረን አምላካችን እግዚአብሔር የተመሰገነ ይሁን እግዚአብሔር ይስጥልኝ ይሄን ልጆቹም ያጨበጭባሉ እንኳን እናንተ እንደሱ